ቆይ ሁላችሁም ቪዲዮውን ከመጀመራችሁ በፊት ለነዛ ሸረኛ ለነዛ ምቀኛ ይሄን ቪዲዮ ላይክ እና ሼር በማድረግ እንድታደርሱላቸው እፈልጋለሁ። በእነዚህ በሁለታቸው መካከል እየገባችሁ የሰውን ትዳር የምትበጠብጡ ሰዎች ካላችሁ ከድርጊታችሁ ተቆጠቡ። ምን አይነት እምነት ነው የምታምኑት? በየትኛውም ሃይማኖት ብትሄዱ የሰውን ትዳር ገብታችሁ በጥብጡ ሚል ሃይማኖት የለም። በየትኛውም በሙስሊሙም በክርስቲያኑም በኦርቶዶክሱም በፕሮቴስታንቱም ብትገቡ የሰውን ትዳር ገብታችሁ እንደውም ለማጣመርና ጥሩ ነገር ለማድረግ ነው እንጂ መሞከር በሰው ትዳር እየገባችሁ የምትፈተፍቱ ሰውን ትዳር የምትበጠብጡ ሰዎች ካላችሁ ከድርጊታችሁ ተቆጠቡ። አሁን ብዙ ሰው እያሰበ ያለው ብሩክ የሃይሚን ገንዘብ በልቶ ለራሱ መኪና ገዝቶ ይቺን ልጅ አታልላት በሷ ዩቲዩብ ቻናል ላይ ቪዲዮ አልተሰራም ምናምን እያላችሁ በጣም ብዙ ወሬዎች አሉ እንምላችሁ ነው ቤተሰቦች። ቪዲዮን አይቼው ነበር ግን ያዩት ምናምን ስላልመሰሉኝ ነው እኔ ላይክ አይቼው ባላየ ነበር ያለፍኩት። ቲክቶክ ላይ ምናምን የተወሰነ ቪዲዮ ተሰርቶ ነበር ቤተሰቦች። ታው በቃ እረፉ፣ የምር ታው በቃ አያዋጣም። ግልጹ መናገር ስላልፈለጉ ነው። እኔ ግልጹ ልንገራችሁ ቤተሰቦች። ብሩክ መኪና ገዛ አይደለ? ለፍቶ ጥሮ ግሮ ነው የገዛው። ስንት አመት ሙሉ ዩቲዩብ እንደለፋ አይታችኋል ቤተሰቦች። እነዚህ ልጆች አንድ ላይ ሆነው ለፍተው ነው እዚህ የደረሱት። ለምን ሃይሚ መኪና አልገዛችም ወይስ ብር የላትም ወይስ ቪዲዮ አልሰራችም ምናምን ብላችሁ የምታስቡ ሰዎች ካላችሁ ለእናንተ ደግሞ የሚሆን መልስ ልንገራችሁ። ሁሉም ሰው ቦታና ጊዜ አለው። ቦታ፣ ጊዜ፣ ሰዓት አለው። አሁን ለምሳሌ አንድ ድሃ ዛሬ ለምን አላለፈልኝም ብሎ መጸጸት የለበትም። ምክንያቱም ጊዜና ቦታው ገና ስለሆነ የጊዜ መርዘም የጊዜ ማጠር እንጂ ማንም ሰው ከተጻፈለት ውጭ አይኖርም። አሁን ይቺ ልጅ ለምን መኪና አልገዛችም ከሆነ ቦታውና ሰዓቱ ሲደርስ መግዛቱ አይቀርም። ቪዲዮ እየሰራች አይደለም፣ እየሰራች ነው። ህይወታችሁ ላይ ብዙ አይነት ሰው ያጋጥማችኋል። ብዙ አይነት ኔጌቲቭ ኮሜንት ያጋጥማችኋል። ያላደረጋችሁትን ያልሰራችሁትን አድርጋችኋል፣ ሰርታችኋል። በሐሰት ራሱ ተወንጅሎ እስር ቤት ያሉ ወንድም እህቶቻችን ብዙ ናቸው። የሚገርማችሁ ቤተሰቦች ግን ዋናው ፈጣሪ ለናንተ ያሰበውንና ፈጣሪ ለናንተ ያቀደውን ነገር ከተጻፈልህ ውጭ መቼ ማትኖራት። በሰው ንግግር አትሸበሩ፣ በሰው ኮሜንት አትሸበሩ። ምን አርጉ ነው የምትሏቸው እነዚህ ልጆች? የምሬን እኮ እጂ የሰው ልጅ ደስታውን እኮ የሚያዩ ራሳቸው አይደል እንዴ ቤተሰቦች? እንዴ ከዚህ በላይ ደስታ አለ እንዴ? ራሳቸው እስኪ ተመልከቱ። ሰላም ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምናላችሁልኝ፣ እኔ ፈጣሪ ይመስገን ደህና ነኝ። ለማታውቁኝ ዳቤክ ይባላለሁ። እንደምንቆያችሁልኝ እንግዲህ ዛሬ በሃይሚ የዩቲዩብ ቻናል ላይ አስደንጋጭ የሆነ ነገር ተከስቷልና እስኪ ያን ምን እንደሆነ አብረን ለማየት እንሞክራለን። እስኪ ወደ ቪዲዮ። የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን። በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ብቅ ብዬላችኋለሁ ማለት ነው። እና ውድ ቤተሰቦች ትናንት ያው በሚፍታ ቤት ብሩኬ አንድ ነገር ተናግሮ ነበረ። ወደሱ ከመምጣቴ በፊት ግን እስኪ ስለ ብሩኬ ትንሽ ነገር ላውራ። ያው ባይዘይ ትናንትና የተናገረው ነገር ለማለት የፈለገችው እሷ ይሄ በሰሞኑ በቅርብ ጊዜ የሆነ አዲስ ነገር አለ ምናምን ያላት ይመስለኛል። እና በዛች ነገር ነው ሲመስለኝ። እሷ ደግሞ አታቅ ስለዛ ነገርና እስኪ ስለዛ ያለ ይመስላል። እስኪ ሰሞኑን መኪና ገዝተናል። ብሩኬ በጣም የህይወትን አንድ እርምጃ ስለተራመድክ በጣም አስደስተኛል። ያው ገዝተናል ያልኩት ያንተ ማለት የኔ ስለሆነ ነው። ይሄን ቪዲዮ በኋላ ስታየው ማለት ነው። እና የህይወትን ተመልከቱልኝ። ግን አንድ ነገር እንድታቁልኝ የምፈልገው ነገር ቢኖር መልካም ሚስት ለባሏ ዘውድ ናት። ከአንድ ብርቱ ወንድ ጀርባ ጠንካራ ሴት አለች። ምን ጊዜ ነገር ይኖራል አለ። ምን ለማለት ፈልጎ ነው? መኪና ገዛ፣ ከዛ ደግሞ ሌላ ምን አለ? እስኪ ያው የትኛው ቀለበት አይደል ለቤተሰቦች በቃ ቀለበት ባይዜ ያው ፍቅር በተግባር ነው። እሱን በደንብ ሁላችሁም ጠቅቃችሁ እንድታቁልኝ። ፍቅር በመነጋገር አይደለም። አፈቅርሻለሁ አፈቅርሃለሁ ምናምን ብሎ ቃላት ስላፈሰሰ ያቺ ልጅ ያፈቅራታል ማለት አይደለም። ፍቅርን ማሳየት ያለባችሁ በተግባራችሁ ነው። ተግባራችሁ ፍቅራችሁ እንዲገልጽላችሁ ማድረግ አለባችሁ። ያ ደግሞ ብሩክ እያደረገው ነው። በተግባር ነው ፍቅሯን እየገለጸላት ያለው አይደል እንዴ? ግን ያው እንግዲህ ወጣት ናችሁና ደግሞ አንዳንድ ጊዜ ያው ቀለበት ምናምን ብታስሩ መልካም ነው ባይ ነው። ግን ሚዲያ ላይ ማስወጣቱ ራሱ ተገቢ ላይሆን ይችላል። አብረን እንጠይቃለን። በዛውም ማን መኪና ነድቶ ማን ይቀራል? መኪና መንዳት አስለምደኝ እለዋለሁ በለው። ዛሬ ብሩክ በቃ እንደዚህ ምንድን ነው ማንገቻው አለ አይደል? እንዳትጋጩ ምናምን ያንን 10 አርጎ ምናምን ነው ለዚህ ልጅ ወይ አይገባም ከዛ መኪና ውስጥ። ፐርፌክት አይደለም እሱ ግን በጣም ጎበዝ ነው። ምር በጣም በቃ አስደስቶኛል። ደግሞ ላወራችሁ የምፈልገው ነገር
እኔና ብሩኬ መሀል ምንም ነገር የለም ማለት ብሩኬም እኔም እሱ በእኔ ስኬት ይደሰታል፣ እኔ በሱ ስኬት እደሰታለሁ። እኔና ብሩኬ ያው እንዳያችሁት አብረን ነው ከስር ከመሰረቱ የመጣ ነው። እንደዚህ አይነት ክፍተት በመሀላችን የለም። ግን አብዛኞቻችሁ ብዙ ነገር እያወራችሁ ነው። እኔን ከመውደድም ሊሆን ይችላል፣ እሱን ከመውደድም ሊሆን ይችላል። መሀል ላይ ደግሞ የሆነ በራሳችሁ መላምት እየፈጠራችሁ ብዙ ነገር የምትሉ ሰዎች አላችሁና እኔና ብሩኬ መሀል ሌላ ክፍተት ለመፍጠር ባትሞክሩ በጣም ደስ ይለኛል። ምክንያቱም የሱ ማለት የኔ ነው መጀመሪያ ላይ እንዳወራሁት ማለት ነውና ስለምትወዱኝ ሊሆን ይችላል ወይም ደግሞ አይታወቅም። እንደዚህ አይነት መውደድ አለ ብዬ አላስብም። ምክንያቱም እኔና እሱ የመጣ ነው ከስር ከመሰረቱ አብረን ስለሆነ የሱ ነገር የኔ ነው ማለት ነው እና ትክክል። ግን ቤተሰቦች አንድ ነገር መናገር የምፈልገው ነገር ላይክ ብሩክን ወደርን ብለን ኮሜንት ላይ ኔጌቲቭ ነገር ላይክ በብሩክ ስኬት ምናምን እንደዚህ አይነት ነገር የምንል ከሆነ ኢንዳይሬክትሊ የእነዚህ ልጆች አፌክት እያደረግነው ነው ህይወታቸውን። ቤተሰቦች ማየት ያለባችሁ ነገር ማለት ነው። እንጃ እኔ ደስታ ያስደስተኛል። እናንተ በየትኛው መንገድ አስባችሁት ይሆን አላውቅም። እኔ ያላሰብኩትን ነገር ጭራሽ እንትን እያላችሁ እያወራችሁ ወይም ደግሞ ብዙ ነገር እየፖሰታችሁ ብሩኬ እንዲሰማው ለማድረግ የምትሞክሩ ሰዎች የምሬን ነው የምላችሁ። አሁን ለምሳሌ እኔ ከኔ ዩቲዩብ ቻናል ላይ ራሱ በጣም ብዙ ኔጌቲቭ ኮሜንቶችን አያለው፣ ግን ባላየ ነው ማልፋቸው። ምክንያቱም ችግር የለውም እኔ ላይክ ያው የሚጠላችሁ ሰው ይኖራል፣ የሚወዳችሁም ሰው ይኖራል። ያው የሚወዳችሁ ሰው ጋር ነው ልትቀጥሉ የምትችሉት፣ የሚጠላችሁን ባላየ ነው ልታልፉ የምትችሉት። ችግር የለውም። ግን እነዚህ ልጆች ግን እኔ ብቻዬን ነኝ ቢያንስ እንኳን ኔጌቲቭ ኮሜንት ብቀበል፣ እነዚህ ልጆች ግን አንድ ላይ ናቸው። ገብቷቸዋል። አንድ ላይ ናቸው ማለት አፌክት ያደርገዋል። ለምሳሌ ብሩክን ስለወደዳችሁ ብቻ የሆነ ስለ ብሩክ እያወደደሳችሁ ሃይሚን ዝቅ ዝቅ ብታረጉ በጣም ነው በቃ ብሩክ ራሱ ይደብረዋል። አይደለም ሃይሚ ማለት ነች። ቪዲዮ ናቸው ነበር ግን ያዩት ምናምን ስላልመሰሉኝ ነው እኔ ላይክ አይቸው ባላየ ነበር ያለፍኩት። ቲክቶክ ላይ ምናምን የተወሰነ ቪዲዮ ተሰርቶ ነበር። ቤተሰቦች ተው በቃ እረፉ፣ የምር ተው በቃ አያወጣም። ቻናልሽ ቪዲዮ ስሪበት የምትሉ ሰዎች አላችሁ። ቪዲዮ እየሰራው እየለቀቅኩ ነው። ከዚህ በላይ እንግዲህ ምንም ማድረግ አልችልም። ያው እሱ ጋር ቪዲዮ እንደሚለቀቅ እኔም ጋር ይለቀቃል። እንዳያችሁት ፈጣሪ እንዳስቀመጠለት እግዚአብሔር እንዳዘዘለት ነው የሚኖረው። እኔ ምንም ያላሰብኩትን ነገር እናንተ ባታስቡ ታው በቃ አዩ ልንገራችሁ። አሁን እነዚህ ልጆች ግልጹ መናገር ስላልፈለጉ ነው። እኔ ግልጹ ልንገራችሁ ቤተሰቦች። ብሩክ መኪና ገዛ አይደለ? ለፍቶ ጥሮ ግሮ ነው የገዛው። ስንት ዓመት ሙሉ ዩቲዩብ እንደለፋ አይታችኋል ቤተሰቦች። እነዚህ ልጆች አንድ ላይ ሆነው ለፍተው ነው እዚህ የደረሱት። ለምን ሃይሚ መኪና አልገዛችም ወይስ ብር የላትም ወይስ ቪዲዮ አልሰራችም ምናምን ብላችሁ የምታስቡ ሰዎች ካላችሁ ለእናንተ ደግሞ የሚሆን መልስ ልንገራችሁ። ሁሉም ሰው ቦታና ጊዜ አለው። ቦታ፣ ጊዜ፣ ሰዓት አለው። ሁሉም የተመደበለት፣ ሁላችሁም የየራሳችሁ። አሁን ለምሳሌ አንድ ድሃ ዛሬ ለምን አላለፈልኝም ብሎ መጸጸት የለበትም። ምክንያቱም ጊዜና ቦታው ገና ስለሆነ ነው። የጊዜ መርዘም የጊዜ ማጠር እንጂ ማንም ሰው ከተጻፈለት ውጭ አይኖርም። ማወቅ ያለባችሁ ነገር አሁን ይቺ ልጅ ለምን መኪና አልገዛችም ከሆነ ቦታውና ሰዓቱ ሲደርስ መግዛቱ አይቀርም። ቪዲዮ እየሰራች አይደለም፣ እየሰራች ነው። አይታችሁ ከሆነ በብሩክ ዩቲዩብ ቻናል ላይ 2 ጊዜ ተከታታይ እሷ ሳትለቅ 2 ጊዜ ተከታታይ አልተፖስተም በፍጹም። ያንን ነገር ጠንቅቃችሁ እንድታውቁ ፈልጋለሁ። ወይም ደግሞ ብሩኬ እንዲሰማው ስለሚያደርግ ነገር ማብራራው ያው በአብዛኞቻችሁ ማታውቁ ሰዎች ስላላችሁ ለእናንተም ለማሳወቅ ነው። ሁላችንም የራሳችን አስተያየት አለን፣ የራሳችን መላምቶች ይኖሩናል። ግን እኔና ብሩኬ መሀል ምንም ነገር የለም። እንደ መጀመሪያው ብትሆኑልኝ በጣም ደስ ይለኛል። እንደ መጀመሪያችሁ ሁለታችንን እንደምትወዱን የሁለታችን ስኬት እንደሚያስደስተው ሰው ብትሆኑልኝ በጣም ደስ ይለኛል። የሁለታችንም ስኬት እንደሚያስደስተው ሰው ብትሆኑ በጣም ደስ ይለኛል። ምክንያቱም የሆነ ነገር በተፈጠረ ቁጥር ሃይሚስ እኔ የሆነ ነገር ላይ ሲሆን በነገራችን ላይ ይሄን ማወራው ያዙልኝ ቤተሰቦቼ፣ ቅድም ተናግሬያለሁ አይደል? ሃይሚስ አሁን ብሩክ መኪና ገዛ ብላችሁ ነው እንደዛ እነዚህ ልጆች ቁም ስቅሉን የምታሳዩት። አሁን ብዙ ሰው እያሰበ ያለው የሃይሚን ገንዘብ በልቶ ብሩክ የሃይሚን ገንዘብ በልቶ ለራሱ መኪና ገዝቶ ይቺ ልጅ አታልላት በሷ ዩቲዩብ ቻናል ላይ ቪዲዮ አልተሰራም ምናምን እያላችሁ በጣም ብዙ ወሬዎች አሉ የምላችሁ ነው ቤተሰቦች። እኔ ንቅ ያልፌው ነበር። ላይክ ብዙ ሰው ጥላቻ ምናምን የሚሰብክ ሰው ብዙ ሰው ሊኖር ይችላል። ግን
እሷ ሚዲያ ላይ አውጥታ አፏን አውጥታ እስክትናገር ድረስ የሰውን ህይወት አፌክት የምታደርጉ በማያገባችሁ እየገባችሁ የየራሳችሁ መላምቶች አንዱን ካንዱ እያገናኛችሁ የምታወሩ ሰዎች ካላችሁ እባካችሁ እረፉ። ስኬቱ የሚያስደስተን ሰዎች እንሁን። የሌላው ስኬት የኛ ስኬት እንደሆነ አርገን ምን ቆጥር በደንብ ነው እንጂ በሰው ስኬት የማይደሰት ሰው ካለ፣ በሰው ደስታ የማይደሰት ሰው ካለ እኔ አእምሮ ጤነኛ ነው ብዬ አላስብም። ቤተሰቦቼ ብሩኬ መጥቷል እንግዲህ እየሾፈረ ነው እንዴ እስቲ ግሬሱን አያምርም? በፈጣሪ ምን አርጉ ነው የምትሏቸው እነዚህ ልጆች? የምሬን እኮ የሰው ልጅ ደስታውን እኮ የሚያዩ ራሳቸው አይደል እንዴ? ቤተሰቦቼ እንዴ ከዚህ በላይ ደስታ አለ እንዴ? ራሳቸው እስኪ ተመልከቱ እንዴ! ይህን ደስታ ለመበጥበጥ እንዴት ነው የምትቸኩሉት? በጣም ስነ ስርዓት መያዝ አለባችሁ። ሰላም፣ እንዴት ነሽ? አለክ አለሁልሽ። እስኪ ሰላም በላቸው በደንብ። ሰላም ወንድኔ የተከበረ ብሩኬ እንዴት ነው? መኪና ከገዛሽ በኋላ ወፍረሻል አባቴ። ነው ያለው ፈጣሪ ይመስገን። ቆይታ አስጨነከኝ። እኔንም ቤተሰቦችን እንቶኝ እኮ ከዛ ሸኝቼ ማዳምጦት እንዴ ይከበራሉ። ተከበሩ። እንዴት ነህ ግን በእናትህ ካየው በኋላ አንዳንድ ነገሮች ቲክቶክ ላይም ዩቲዩብ ኮሜንት ላይም ምናምን እኔ እንኳን ዩቲዩብ ኮሜንት ማየት አቁሜያለሁኝ፣ ግን ቲክቶክ ላይ የሚመጡልኝን ነገሮች እያየሁኝ ነበረ እና በውስጥም የሚላኩልኝን ነገሮች እያየሁ ነበረ። ቲክቶክ ላይ ሜንሽን የምደረጋቸው ነገሮች ማለት ነው እና እነሱን ነገሮች አንተ ማይተሃል ብዬ አስባለሁ። እና አይ እኔ ማውራት ስለማልፈልግ ታውቂኝ አይደል? አውቄ ነው ዝም ያልኩት እንጂ አይ ግን በታወራ ደስ ይለኛል። ለምን እኔ የተሰማክ ነው የሚመስለኝ። እኔ አልሰማሁም ለምሳሌሽ እንዴ አበባ አይ አንዳንዴ ሆነ አለ አይደለ? እንዴት ብዬ ላስረዳሽ? የሚያወሩትን ማያውቁ አንዳንድ ሰዎች አሉ። እንደሆነው በደንብ ልክ ነሽ። ገብቼሽ ከሆነ አሉ ሲሪየስ የምሬን ነው ማለት እኔ እንጃ ለምን እንደዛ እንዳሉ እንኳን አልገባኝም፣ ግን ዝም ብዬ ነው ያለፍኩት። ያው እኔና አንቺ መሀል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም እንጂ ሰው ተቀጥሮም ነበር አይደለም? በጣም ብዙ የምናውቀው በውስጥ ነገሮች ብዙ ነገሮች ምን እነዚህ እኔ እኮ ምኑን ጥፋት አጥፍተውት ነው እነዚህ ልጆች እንደዚህ የምታሰቃዩቸው? የምሬን እኮ ነው የምላችሁ። ምን ጥፋት አጥፍተው? እነዚህ ልጆች እኮ እርስ በራሳቸው ተፋቅሮ ተዋደው የሚኖሩ ግለሰብ የአንድ ሰውን ቦታ ሳይደርቅጡ አንድ ሰውን ሳያንቋሽሹ በጥሩ ነገር ሰላምን፣ ፍቅርን እየሰበኩ አይደል እንደዚህ የደረሱት። አሁን ምን አርጉ ነው የምትሏቸው? ሁለተኛው ጥያቄ ደግሞ ምን መሰለ? ወደ ሁለተኛው ጥያቄ ገባን። እንግዲህ ይሄን ነበር እስከ ስንት ሰዓት ሙሉ ቁጭ ብለን የጠበቅነው? ትናንትና በሚፍታ ቤት እኔም አንተም ተገኝተን ነበርና እዛ ቤት ላይ እስካሁን ጠግቤ ያለው እዛ የበላው ምን እንደሆነ አላውቅም። እዛ ቤት ላይ አዲስ ነገር ይኖራል በቅርቡ እግዚአብሔር ከፈቀደ ብለህ ነበርና የአዲስ ነገር ማለት ነው ማታ እንቅልፍ አላስተኛኝም ነው የምልህ። በቃ አሁን ነገራቸው ለምን እኔ እንጃ። አይ በቃ በቀንተኛ አንቺ ነህ አልነግርሽም። ማርያም አረት ነገርኝ ካልነገርከኝ ሰርፕራይዝ አይደል እንዴ? እኔ አልነግርሽም። አይ ምን ይመስላችኋል ቤተሰቦች? በቅርቡ አዲስ ሰርፕራይዝ ነገር አለ ይላል። ብሩክ ፍቅሩን ሊያቀርብ ቀለበት ሊያስር ያለ ይመስላል እንዴ ቤተሰቦች? እንደዛ ብላችሁ ታስባላችሁ? እስቲ ቆይ ምን ታስባላችሁ? ኮመንት ላይ ጻፉልኝ እስኪ። ኮመንት ላይ ብሩክ ምን አስቦ ነው እንደዛ ሰርፕራይዝ ያደረገው? ምክንያቱም ብዙ ነገር አንቨርሳሪያቸው አልፏል። መኪናም ተገዝቷል። 200 ሺህ ተገብቷል። ሃይሚም 200 ሺህን የምታከብረው ገና ነች። 181 ሺህ ነች። ባይዘይ ሰብስክራይብ ያላረጋችኋት ሰው ካላችሁ ገብታችሁ ሰብስክራይብ አድርጓት። 200 ሺህም አያከብሩም። ስለዚህ የሆነ ነገር አዲስ ነገር ይፈጠራል ማለት ነው። ያ ደግሞ ከሆነ እኔ እንደ ሀሳብ እንደ ግሌ ሃይሚ ይኸው ዛሬ ቃል ልግባላችሁ። ሃይሚ ማን ነው ብሩክ ፍቅሩን ለሃይሚ ገልጾላት ቀለበት ካሰረ እኔ እዚህ የምሬ ነው የምላችሁ። ይኸው ቃል ለሰማይ ለምድር እዚችው እኔ ኬክ ቆርሺ ይሄ ፍንዳታው ይሄ የሚፈነዳው አለ አይደል? ያንን አፈነዳለሁ። ቃል ለሰማይ ቃል ለምድር ቃሌ ነው። ያንን የሚያደርግላት ከሆነ ማለት ነው። እሺ ካልክሽ እና መኪና ተስንተኝ ምን ችግር አለው? አንቺ አይደል እጂ ያንቺው አይደል እንዴ? ተመልከቱ፣ ያዙልኝ ፋሚሊዎች፣ ያንቺው አይደል እንዴ? ምንሽ ነው
ጌታዬ ድረስልኝ። ለማንኛውም እስኪ ስትነዳ ቤተሰቦች ልናይ ነው። ፈጣሪ እንግዲህ ይጠብቃችሁ። ይህ መኪና ገና በተገዛ አጋጭተሽ ቁጭ እንደማቲ ተስፋ አደርጋለሁ። እስኪ መኪናውን ስትነዳ እንያ ቤተሰቦች እና እንደዚህ ብንል ብዙ ነገር አለ እና እኛ አንድ ነን፣ ሰላም ነን፣ አታስቡሽ። ተመልከቱ ቤተሰቦች እንዴት ነው ደስ የሚሉት። አድርሱላቸው ለነዛ ምቀኞች። እነዚህ መቼም ነው የማይለያዩ ቤተሰቦች። በእነዚህ የተላከ መንፈሳዊ መስተጋብር አላቸው። የማንንም ትዳር እያስገባችሁ የምትበጠብጡ ሰዎች ካላችሁ ከድርጊታችሁ ተቆጠቡ እያላችሁ። ቀጥታ ማስፈራራት አያስፈልግም። እንዴ ሃይሚ ግን አንቺ እንዴ የምር ሃይሚ ነች? ቤተሰቦች ሃይሚ ነች? ብሩክ ነው የሚነዳው። ከገባ በኋላ ቀይራት እንዴ ኧረ እሷ ነች ቤተሰብ፣ እሷ ነች እየነዳች ያለችው። ኧረ ሃይሚ ወንዱን አስናቀቻቸው እኮ እንዴ። በቃ እንደውም አንድ ነገር ማለት እንፈልገው በዚህች በቃ ሊብሪዋ ምናምን አውጪና አንቺም ራይድሽን ጀምር። አይ ደስ ይላል። ጎበዝ ነች እንዴ። ስንት ነው አነዳዷ? ከ10 ስንት ትሰጧታላችሁ ቤተሰቦች? እኔ ከ10 8 ሰጥቻታለሁ። ቀስ እያደረገች ስለነዳሽ ማለት ነው።